አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁኝ። ሰሞኑን አንዳንድ ቪዲዮዎችን እያየሁ ነበርና ስለነሱ ለመናገር ፈልጋለሁኝ። ትናንትና አንድ ወንድሜ እያየሁት ነበርና ሰግጥ ማለት በሁለት ነገሮች ይከፈላል ብሎ ለማስረዳት ሲሞክር ሳይ እኔ ገረመኝና ሰው ማለት መጥፎም ይሁን ጥሩን ነገር ለራሱ ለግሉ መቀበል መብቱ ነው። ነገር ግን ሌሎች ሰዎች ይሄ ነገር ትክክል አይደለም ብሎ የሚሉ ወጣቶችን ለማሰናከል የሚኬድበት መንገድ ግን ትክክል አይደለም እና ሰግጥ የሚለው በምንም ነገር ሊተረጎም አይችልም። በምንም ነገር በዚህ ብትለው በዛ ብትለው የሚተረጎመው በአንድና በአንድ መንገድ ነው። ይሄም ምንድነው? ሰግጥ የሚለው ቃል ሰውነትህን እጣ ማለት ነው። ሰው መሆንህን እርሳው። ሰው አይደለህም አንተ ራስህን አውርደህ ከእንስሳ ጋር ከፈለግከው የፈለግከውን አይነት የእንስሳ ስም መጠቀም መብትህ ነው። ነገር ግን ሰው አትሆን። በቃ ሰውነትህን እርሳው ማለት ነው። ሌላ ምንም አይነት በዚህ ብታረድኩት በዚያ ብታረድኩት የሚቀየር ነገር አይደለም። እኔ አንተ ያለ መቀበል አንተ ልጁን የመከተል መብት ሊኖርህ ይችላል። ሌሎች ወጣቶች ግን ሰገጤነት ተገቢ አይደለም፣ ተገቢ አባባል አይደለም፣ ተገቢ ለሰው ልጅ የሚገባው ንግግር አይደለም ብለው ሲሉ አንተ እሱ ቦታ ላይ ተቀምጠህ ልጁ በዚህ ልክ ሊያብራራ አልሞከረም። ስምህን መጥቀስ ስላልፈለግኩ ነው። አንዳንድ ጊዜ እከታተልሃለሁኝ። ያው ወንድም ስል ማንን እንደሆነ እያልኩ እንደሆነ ይገባቸዋል ብዬ አስባለሁኝ እና አንተ መቀበል መብትህ ነው። ግን ሌሎች ወጣቶች ይህንን ነገር ትክክል አይደለም ብለው የሚሉትን ወጣቶች ለማሳመን ጥረት ማድረግ ልጁ ራሱ ተናግረዋል። እኔ አላስብም፣ በዚህን ሰዓት የምናገረውንም ለምንድን ነው ብዬ አልገምትም፣ መገመትም አልፈልግም። ያ ማለት ሰው አይደለሁም፣ እንደ ሰው ማሰብ አልፈልግም ማለት ነው። በግልጽ ነው ልጁ የተናገረው። ስለዚህ እናንተ ለምንድን ነው የምታሽሞነሙኑለት? ለምንድን ነው ሀሳቡን በዚህ መንገድ ለማስረዳት ስለፈለገ ነው፣ በዚያ መንገድ ለማስረዳት ስለፈለገ ነው ብላችሁ የመጡልን ነገር በጣም ነው ግራ የሚያጋባው። ማለት መጥፎን ነገር እንደ መጥፎ ነገር አትውሰደው፣ አትቀበለው፣ የራስህ ጉዳይ ነው። ግን ለሌሎች ለማሳመን መጥፎ ነገር ጥሩ ነገር ነው ብሎ ለማሳመን ግን መጋጋጥ ተገቢ ጥሩም አይደለም እና ብዙ ወጣቶች አሉ ሰግጥ ፈመስ የሚለውን ቃል በቃ ትርጉሙ የተረዱት የገባቸው ልጆች አሉ። ማሻአላ በጣም የተረዱት ልጆች አሉ እና አንድ ሰው መሆኑን ሲያጣ ሁሉ ነገሩን ነው የሚያጣ። ሰው የሚለውን ቃሉን ራሱ ሲያጣ ሁሉ ነገሩን ነው እና ሰግጥ ፈመስ የሚለው ነገር በቃ ህሊና አይኖርም። ከህሊና ውጭ ሁን፣ ከሃይማኖት፣ ከእሴት፣ ከባህል፣ ከሁሉ ነገር ውጭ ትሆናለህ ሰው ካልሆንክ። ሰው ስትሆን ነው እነዚህን ነገሮች የምትቀበለው። ሰው ከሆንክ የምትፈልገውን ነገር በትክክለኛውና በቀጥተኛው መንገድ ለማግኘት ነው ጥረት የምታደርገው። ምንም አይነት ችግሮች ያጋጥሙህ እነዛን ችግሮችን ተቋቁመህ ለማለፍ መንገዶችን ትመርጣለህ እንጂ ዝም ብለህ እንደ እንስሳ የተገኘውን ሁሉ መንገድ ሄደህ የምትፈልገውን ነገር ብቻ ማግኘት አይደለም ትኩረትህ። ምክንያቱም ነገ አንተ ሰው ስለሆንክ ሰው ቦታ ላይ ስለምትቆም ከሰዎች ጋር ስለምትኖር ከሰዎች ጋር ስለምትቀላቀል እና የሰውነትን ባህሪ ማጣት ከዚህ ጋራ የሚገናኝ አይደለም እና ሰገጤነት በሌላ በምንም ልትመስሉት አልችልም። ሰግጥ ፈምስ በቃ ይሄ ነው ትርጉም። እኔ ትናንትና አንድ ጽሁፍ እያየሁ ነበረ እና ኢትዮጵያ ውስጥ አንድ አዋርድ ነበረ፣ ውድድር ነበረ ማለት የአፍሪካ ዩኒየን ከተለያዩ አፍሪካ ሀገራት የመጡ ጋዜጠኞችን ሸልመዋል እና ኢትዮጵያውያን ጋዜጠኞች እዛ ቦታ ላይ አንዳቸውም ስማቸው ተጠርቶ መድረኩ ላይ ሲወጡ አላየሁም ሲል አንድ ሰው ሰማሁኝና ማለት በቃ የቆየ ጋዜጠኛ ነው፣ የተሰማውን ስሜት ነው እዛ ላይ ፖስት ያደረገው ማለት ነው እና በቀደምት በነበረው የዚህ ማነው ስሙ አዋርድ ላይ የዚህ የቲክቶክ አዋርድ ላይ ያው የሆነች ሴት ራቁቷን የመጣች ሴት እዛ ላይ እንትን ስትል አይተናል እና ብዙ ሰዎች ትችታቸውን ሲያቀርቡ አይተናል እና ይሄ ራቁትነት የአንድ ግለሰብ ባህሪ ነው። ልጅቷ ራቁቷን የመጣችው እንግዲህ ምን አይነት ቤተሰብ እንዳላት አላህ ነው የሚያውቀው። ከባህላችን ከእሴታችን የወጣ ነገር ነው ብለን የምናየው ነገር ነው እና ግን እኔ እሱ አይደለችም ያሳሰበችኝ። አንዳንድ ስራዎች አሉ ለምሳሌ ማህበረሰቡን እናገለግላለን ብለው በገዛ ፈቃዳቸው ማንም ሳያስገደዳቸው
በገዛ ፈቃዳቸው ወደ ማህበረሰቡ የሚመጡ ሰዎች አሉ። ከነዚህ ውስጥ አንዱ ጋዜጠኝነት ነው። ጋዜጠኝነት ሙያ በጣም የተከበረ በጣም ማህበረሰብን ሊቀይር የሚገባ በጣም ሊበረታታ የሚገባ ነው። በእርግጥ አሁን ጋዜጠኝነት ኢትዮጵያ ውስጥ እየጠፋ ነው ያለው እና እቺ ሴት ምንድን ነው ያለቻት? አለባበስሽ ያምራል ነው ያለቻት። እኔ ያስደነገጠኝ የእሷ ነው እንጂ የልጅቷ ራቁትነት መምጣት አይደለም። የዛሬ 30 ዓመት አካባቢ ይመስለኛል 30 ዓመት በውል በትክክል እድሜው ስንት እንደሆነ አላስታውስም፣ ግን ወደ ቦሌ ልክ ኢህአዴግ እንደገባ አካባቢ ቦሌ አካባቢ በማታ ክፍለ ጊዜ ስራ ላይ የነበረ ፖሊስ ሴቶች ራቆታቸውን ስላገኛቸው ወስዶ አሰራቸው። ያን ጊዜ ይህን ያህል በጣም አስደንጋጭ ነበረ። ማህበረሰቡ በጣም የሚያስደነግጠው ነገር ነው። ነገር ግን ከታሰሩ በኋላ እነዚህ ሴቶች በምን ክስ ይመሰረትባቸው? የግድ ክሱን ለመመስረት የሆነ የህግ እንትኖች ሊኖሩ ማቀፍ ሊኖረው ይገባል እንጂ ዝም ብለህ አይደለም በሰው የምትከሰው። እና ምን ብሎ ይክሰሳቸው ይሄ ፖሊስ ያሰራቸው ፖሊስ? ስለዚህ ፈቷቸው ሲለቃቸው እነሱ ክስ መሰረቱ በፖሊሱ ላይ ያለምንም ወንጀላችን ታስረናል ብለው ማለት ነው። እና ከዛ በኋላ ህግ የወጣ ይመስለኛል፣ የሆነ ህግ ወጥቷል። ያን ጊዜ ያን ጉዳይ በምን ሁኔታ እንዳበቃ አላውቅም። አስታውሳለሁ ዜና ምናምን ተሰርቶበታል በኢትዮጵያ ዜና አገልግሎት ውስጥ ይኖራል። ይሄ ታሪክ ማለት ብዙ የቆየ ታሪክ አይደለም፣ የዛሬ 30 ዓመት የሆነ ነገር ነው። እና እንዲህ አይነት ነገሮች ኢትዮጵያ ውስጥ የገቡት ዛሬ አይደለም። ይህ አስተሳሰብ ዛሬ አይደለም የገባው፣ ግን ቀስ በቀስ አሁን እየተላመደ ነው። ዛሬ እኮ በሶሻል ሚዲያ ላይ እንደዚህ ተመዝገቡ፣ እንደዚህ ችግራቸውን የሚያቀልላቸው ብሎ የሚሉ ሰዎች እያየናቸው ነው። ይሄ ዛሬ የመጣ ነገር አይደለም። ሰዎች በዚህ በ5 ዓመት በ6 ዓመት ውስጥ የተፈጠሩ የሚመስላቸው ሰዎች አላችሁ በብዛት ማለት ነው። ይሄ ነገር በጣም የቆየ ነው። እኔ እዛው አካባቢ እዚሁ ቦሌ አካባቢ እንደገና ይሄ 666 ጽሁፍ ተጽፎበት በስነስርዓቱ ቢሮ ተከራይተው ሲሰሩ የነበሩ ሰዎች ህዝቡ ከዛ በኋላ ነው አመፅ እንትን ብሎ ተቃውሞ ሲያስነሳ፣ በዛ ሰዓት ያው መንግስቱ የተረጋጋ መንግስት ስላልነበረ የህዝብን ትዕዛዝ ይቀበል ነበረ፣ አስወጣቸው እነዛ ከውጭ የመጡ ሰዎች ማለት ነው። ከዛ በኋላ ያ ነገር በውስጥ ግን እየተሰራበት እየሄደ ነው። እኔ እንደዚህ አይነት ነገሮች በምናይበት ሰዓት ምናልባት ምዕራባውያኖች የደረሱበት ደረጃ ላይ ደርሰን ቢሆን ሰልጥነን ቢሆን ከችግር ወጥተን ቢሆን ምናልባት ልትቀበሉ ትችላላችሁ። ግን እኛ ዛሬም በጣም በሚያሳዝን ሁኔታ ገጠሩ አካባቢ ስትሄዱ ያን ነው ተመሳሳይ አኗኗር ነው ያለው። ተመሳሳይ አይነት የኑሮ ዘይቤ ነው ያለው። ዛሬም ኩራዝ ነው የሚበራው በየገጠሩ አካባቢ። ከስንት አንዱ ነው መብራት የሚጠቀመው። መንገድ የተስተካከለ መንገድ የለውም። ዛሬም ገበሬው በሬ እየጎተተው ነው የማህበረሰቡን እንትን ምግብ የሚያቀርበው ፍጆታ ምግብ የሚበላው ምግብ የሚቀርበው። እያንዳንዷ ነገር እንደዛው የነበርንበት የዛሬ 19ኛው ክፍለ ዘመን ላይ ተቀምጠን ያለ ነው እና ለውጥ ቢኖር ምንም አይደለም፣ ልትቀበሉ ትችላላችሁ። ግን ምንም አይነት ለውጥ በሌለበት ሁኔታ እንደዚህ አይነት ነገሮች ስናይ በቃ ማህበረሰባችን አስተሳሰቡ ይሄ ምዕራባውያኖች የሚሰሩት ማንኛውም ጥፋትም ይሆን ልማት በቃ ትክክል ነው ብሎ የመቀበል በሽታ አባዜ ይዞናል ማለት ይቻላል። ይሄ በሽታ ግን ያለው በብዛት እዚህ ከተማ አካባቢ ነው እንጂ ወደ ሌላው አካባቢ ስትሄዱ አታገኙትም ይሄን ነገር ማለት ነው። እና እኔ ትኩረት ቢደረግበት በተለይ እንደ የሃይማኖት አባቶች ይሄ ነገር በጣም ቢሰራበት፣ በሃይማኖት ቦታዎች የሃይማኖት ተቋማቶች ይሄ ቀጥቃቀን ልዩነት ትተው እኔ በሃይማኖት ተቋማቶች እኔ ትልቅ ተስፋ ነው ያለኝ። ምክንያቱም እውነት ወጣቱን ለመያዝ ቢፈልጉ ከልዩነት ይልቅ መቀራረብን ፈጥሮ ለዚች ሀገር የሚታሰብ ከሆነ ትንሹም ትልቁም ለሀገር የሚያስብ ከሆነ በወጣቶቹ ላይ ቢሰራ፣ በህፃናቱ ላይ ቢሰራ ትውልዱን እንደዚህ ብክን የሚያደርጉ ነገሮችን እንዲቀንስ ማድረግ ይቻል ነበር። ነገሩ ችግሩ አሁን ያለው የሃይማኖቱ ቦታ ላይ በቃ ሌላ ታሪክ ውስጥ ነው ያለው እና አላህ እንግዲህ ሀገራችንን ሰላም ያደርገልን። እና እኔ ለመናገር የፈለኩት ይህ ሰገጤነት የሚለው ነገር ይህ ሰግጥ ፈምስ የሚለውን ነገር እንደው ጥሩ ነገር አድርጋችሁ ለማቅረብ የምትሞክሩ ወንድሞች ነው ያሳዘናችሁ። ሌላው እንኳን ችግር የለውም። ግን እንደ ሀገር ግን እየወደቅን በየጊዜው እያነስን በየጊዜው ወደታች እየወረድን ከለውጥ ይልቅ እንደው ነውጦችን እያበዛን እየሄድን ነው እና ሀገራችንን አላህ ሰላም ያደርገልን። ለማንኛውም እቺ መልእክት ለማስተላለፍ ፈልጌ ነው።